ሚሊዮነር ካልሆነ አላገባም ብለዋል ይላል ሹፍ ቲቪ ላይ የተጫነ አዲስ ቪዲዮ እና በባለፈው እንደዚህ አይነት ቪዲዮ ሪአክት አድርጌ ድሮፕ ያደርኩላችሁ ለወዳችሁ ታላ ሰበስታችሁ ነው ላችሁን ኮሜንት አናና አንብቤያለሁ ስለዛ እንደግመዋለን በዛሬው እና ለዚህ ቪዲዮ ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ ወደ ቪዲዮአችን ይሁን የክለብ ቦዲጋርድ በመስሎ ሳይ ይው ተጣበጃለሽ ማለት እሱ አንተ ነው ያገባው ሰውስ ወገቢ ወይ የሆነ ነገር ይፈጠር አንቺ ወጥሽ ትታያለሽ ማለት አይደለም ያንቺን ነው ወይኔ ደግሞ ምልክ ሁሉንም ነገር ሃንድል ማድረግ ከቻልክ እስከነሷ ነው ሃንድል ማድረግ ያለበት ይላልስ ኢንትሮ ያበረ ነው ሞቅ ያለ ቪዲዮ አይሸፈንም እንዴ አይሸፈንም እናየዋለን አሃ እንደዛ ከሆነ አሪፍ ነው Okay. Quando era ቆያችሁ እሺ መዘርት ይችላል ሰላም ስማችሁን ንገሩ ኤልሳ ቢታኒያ አፎሚያ ኤልሳ ቢታኒያ አፎሚያ ቃል ሶፊ ይባላል ሶፎንያስ ነው ሙሉ ስሜ የሬዲዮ ልጅ ነኝ ከሬዲዮ ነው የመጣሁት ድሬዳዋ ማመጣሽ ታውቃላችሁ? ድሬዳዋ ነው ያውቃለሁ ታውቂያለሽ? እንዴት አይሽ? አሪፍ ነው። ብዙም ከብድ ሰው አይደለም። የለም። እስቲ ንገሪኝ ስለራስሽ። ማለት ምን ይመችሻል? ሆቢሽ ምንድነው? በትርፍ ሰዓትሽ ምን ማድረግ ያስደስትሻል? እኔ መተኛት ነው የሚያስደስተኝ። በቃ ምንም ሆቢ የለኝም ያ ምንድነው? ምን አይነት ምንም ሆቢ የለኝም እንዴ ምንድነው? እንደሆነ ሌዚ ፐርሰናሊቲ በማሰብ መተኛት አኒሜ ፊልም ማየት እና መብላት ጓደኞቼ ጋር መውጣት ከጓደኞቼ ጋር መገናኘት ፊልም ማየት እነዚህ ሁለቱ በቃ ሁለቱም ሌዚ ናቸው ለምን እዚህ ጋር ለምን ነው የመጣችሁት ምናምን ታያለሽ ሁሉም ይመቻል ሮማንቲክም ሆረርም ሁሉም ይመቸኛል አኮ የፌቨራይትሽ ምንድነው ፊልም እስካሁን ካየሁት ነው ሪዴሚንግ ላቭ አላየሁትም ግን እሺ እኔ መዝናናት ለምሳሌ ብዙ አይነት መዝናናት ከማዘሬ ጋር መውጣት ይመቸኛል እሺ ከወንድ ምንድነው የምትጠብቁት ማለት ምንድነው ሉክ የምታረጉት መጀመሪያ ከብዙ አንግል አይዋለው አሁን ለምሳሌ አሁን አንቺ ታይፕሽ ምንድነው የምትባይ ምንድነው የምልሽ አክቹአሊ ፋይናንሻሊ ስቴብል የሆነ ሰው ኢትስ ማይ ታይፕ እና ረጅም ቢሆን በቃ ይሄ ብቻ ነው እንትንሽ ማለት ነው መስፈርትሽ እንደን ደግሞ ሃምብል ቢሆን ላይክ ትሪት የሚያደርገኝ አይነት ሰው መጀመሪያ ቁመት ጋይስ እና ያስታውሳችሁ የሚሉትን ነገር በኋላ ላይ የሚጋጭ ነገር ካወሩ ወገባቸው ቲስመስት ሁለተኛ ደግሞ ታማኝ ነው ወይ እንዴት ነው ፐርሰናሊቲው እሱ ማተር ያደርጋል ሶስተኛ ላይክ ፋይናንሻል ኢዝ መስት ሌላው የሚቀየር ነው ችግር የለም ፐርሰናሊቲ ለኔ መጀመሪያ ፐርሰናሊቲ ማለት ኢንትሮቨርት ኤክስትሮቨርት ማለት ሰው መሆን አለበት ተንከባካቢ ኢንትሮቨርት ኤክስትሮቨርት ይላል ተንከባካቢ ዛሬ ቪዲዮ ቆንጆ አገባብ እየገባ ነው የመንደራን ስሜት እየተሰማኝ ነው ምንም በላይ ለሴት ክብር ያለው ራሱ የሚጠብቅ ሰርቶ መለወጥ የሚፈልግ እኔ ስፖይል የሚያደርገኝ and respect ያለው ለኔ ማለት እና ፍሬንድሊ ያልሆነ ከብዙ ሴቶች ጋር እርሚሽን አልነገርሽኝም 20 ዓመቴ 20 ያ ተማሪ ነሽ አምናት ኮሌጅ ነው ተማሪ ማለት ተማሪ እቺ 20 ዓመቷ ነው ተማሪ አይደለችም ቅድም ምንድነው የሚያስደስትሽ መተኛ ትላለች አም ሌዚ ብላለች የኔናት ኮሌጅ አንቺ ስራ የራስሽ ወይስ የራሴ እንደዛ ነገር ተማሪ በቃ ላንች ፋይናንሻል ስቴብል ወይ እኔ አንድ ያረጋኝ ሰው ልጅ ታስቡ ፎር በአክቲቪቲ ሰው what a question እዚህ ቢሰራ ምን ሰው አይደለም አትሊስት ሚሊዮነር የሆነ ሰው አትሊስት ሚሊዮነር ወይ ደግሞ ቢሊዮነር የሆነ ሰው አንቺ ቢሊዮነር የሆነ ሰው ላይክ አሁን እኔ እዚህ ጋር አንተ ልጅ ይውማይ አንተ መጠየቅ ያለብህ ማለት ነው አንቺን ከሌላው ሴቶች ምን ይለይሻል እና እሱ ሚሊዮነር ሆኖ አንቺ ለሱ ምን ትሰጪዋለሽ ፕሊዝ ጠይቅልኝ በዛ ሪሌሽን ላይ ኦፈር መታረጊው yes ራሴን ስለዚህ አንቺ ራስሽን እንደ ፕራይዝ ነው ያቀረብሽው
ኦፈር ማድረገው የኔና ጠሩን አረ ሁሉም ሴት ራሱን ኦፈር ማድረግ ይችላል። ሁሉም ሴት አንቺ ያለሽው ነገር አለው ያቺ የምትመኪበት ዳቦም ጭምር ማለት ነው። ያ እኔ በጸባይ ወንድ ላይ ብዙ እንትን አይደለም። ምክንያቱም የሆነ ሰዓት ላይ የሆነ ነገር ቢያደርግልኝ እንዲያርግች ይሻላል ብሎ ማውራቱ ስለማይቀር I'm gonna handle myself, he's gonna handle himself። ግን አንዳንዴ to show some affection spend የሚያደርገው ነገር ቢኖር ጥሩ ነው። ትንሽ ስፔንድ ማድረግ ነው እንጂ አንቺ ራስሽንም ስራ ላይ መስራት I'm gonna spend on myself ግን I'm not gonna spend on you። እሱማ ልክ ነው። እንዴት ሴት ልጅ ወንድ ልጅ ላይ ስፔንድ ታደርጋለች እንዴ? never። እሺ በበር በቂ ከሆነ ለራሱ ማስተዳደርም ሆነ የሚያስፈልገው ነገር ለማሟላት እኮ ለምሳሌ አቨሬጅ አንቺ አልነገርሽኝም። አቨሬጅ እስከ ስንት ከወንድ መጠኑ በወር መጠኑ ችግር የለውም ብቻ እሱን ያስተዳድረው ለራሱ በቂ ይሁን እንጂ መጠኑ ናይስ ቆንጆ መልስ። በወራ ከ300,000 በላይ እቺ ለክ እዚህ ጋር የተቆረጠችው ልጅ ቀጭኗ ሪያሊቲውን ነው እያወራች ያለች። በቃ ምድር ላይ ያለው ለክ ኢትዮጵያ ውስጥ ሀፕን እያደረገ ያለው ነገር ነው የምትወራው። እኔ ተዋቸው ሜክ የሚያደርግ ቢሆን it's good for him። እኔ ወር ምናምን አልለው ግን አትሊስት ባንክ አካውንት በሚሊዮን የሚቆጠር ቢኖር ዶላር ምንድነው ማትስ ክላስ ነን ወይስ ባንክ ቤት ነው ያለ ነው? ሹፍቲ ዴታ አላላችሁም እንዴ? እንዴ ምንም አይደብረኝም። እናንተ አንቺ ራሴ እንደ ፕራይዝ ነው ማቀርበው ብለሻል ማለት እኔ ኢምፕራይዝ ነው ያልሽ። ያ ስለ እኔ ቴብል ላይ ምንም ነገር ስለዚህ አሁን አንቺ የሆነ ሰው ማታቂውም ሰው ቢሆን ፋይናንሻሊ ስቴብል ከሆነ ቀጥታ ራሴን እንጂ ይገባለሁ ነው ወይ ምንም አንቺ ኦፈር የምታረጊው ነገር የለም ማለት ነው። ራሴን ዝም ብዬ ሚሊዮነር ስለሆነ ቀጥታ ሄዳለሁ ሳይሆን እኔ ምንም ኦፈር የማደርገው ነገር አይኖርም ነው። ከዚ እንትን ማድረግ ፕሮቫይድ ወንድሽ ቆይ ዋሬ ዳንገር ዲ እሺ ሰይዳ ቢሊዮነር ነው ፈልገው ወይ ሚሊዮነር ከዛ ምንም እሷ ከሌላ ሰው ይለያት ነገር የለም like ምንም ኦፈር የምታረገው ነገር የለም እያለች ያለችው ያ ሰው ይለምዶ ይመርጥሽ እንኳን እንደ ኖርማል ያልሽ ቢሊዮነር ሚሊዮነር ብሮክ ፐርሰን አይመርጥሽም ምንም የሆነ ዲፈረንት ነገር ከሌለሽ ነው ፕሮቫይድ የሚያደርገው እሱ። አንቺ ግን ምንድነው ኦፈር የምታደርጊው? ራሴን በቂ ነኝ እኔ ሌላ ምን ኦፈር ላደርግ እችላለሁ? አንቺ ስቴብል ኮን ራሱን ከቻለ ነው ያልሽ። አንቺ ሚሊዮነር ከሆነ ነው ካልሆነስ ታገኘኝም አንቺ በዛ ሪሌሽን ላይ ምንድነው እንትን የምታቀርቢው? ምንም ከኔ ጋር ጊዜ ማሳለፍ ብቻ ሜቢ እሱን ብር ስፔንድ በማድረግ ያ ላግዘው እችላለሁ። ዳሴ አይኮ ደሞር ገንዘብ እኔ ባስፈለገኝ ባጠፋው ልክ እሱ ደግሞ ደሞር የሚሰራው ነው ገባ። ስለዚህ ሚሊዮነር ከሆነ ዛሬ ከዚህ ልጅ ጋር ተናንቄ የምሞተው ብር እኔ በደንብ ባጠፋውለት ቁጥር እሱ በደንብ ሜክ ያደርጋል። ያ እንጂ አብረን እናድጋለን የምልህ ከሆነ እዛው ነው ስታክም የምትቀረው ገባ። ዘሞር ስፔንድ ሳረግ ዘሞር ትሰራለህ። ማብሰል ትችላለህ። አብሬ ያድጋለሁ ካልክ እዛው ታካለህ እዛው እያከክሽ ነው የምትቀሪው እያለችሽ ነው እቺ ከም እንስሳት ትወዳለህ? ለምሳሌ ድመት፣ ውሻ፣ ራቢት። ውሻ ግን እወዳለሁ። ውሻ ነው ደስ ይላል። ድመት ግን ደስ አለኝ። ሰራተኛ ነህ? ምንድነው የምትሰራው? ሰራተኛ ነኝ። I have 2 jobs ግን እዚህ ጋር ነገር አልፈልግም። ምን እንዳል ማጽዳት ትችላለህ? ቤት መወልወል ምናምን እሱ ይሰራ። ልብስ ማጠብ እሱ ይሰራ። እሱ የኋላ ቀር አስተሳሰብ ነው። የኋላ ቀር አስተሳሰብ አይደለም። ወንድ ልጅና ሴት ልጅ ማለት ነው የራሳቸው የሥራ ዘርፍ አላቸው። ጎማሽ ቢፈነዳ ወንድ ልጅ ነው ተጠያቂ የሚሆነው። ያንቺን ጎማ መጥቶ የሚሰራው እሱ ነው። እኔ ብሰራውስ ይሄ በቃ ወደ ሰለቸን የሆነ ሰሞኑን ሻም እንዳለ ክርክር ስለነበረው የፌሚኒስት ያንተ ስራዬ ላንቺ ስሪ ውጡ በቃ አስወጣቸው ከዚህ ሀሳብ። አሁን እኮ ያውን የውጭ ሀገር የፌሚኒስት አይዲያ ምናምን አይደለም ይሄ አንቺ ፐርሰፕሽን። እኔ ደግሞ እንደዚህ አይነት ነገር አልቀበልም። ይሄ ራሴ እንደዛ ከሆነ ማብሰልም እኮ የሴት ስራ ነው እንዲታይስላል። እኔ ደግሞ ደስ ይላል ምክንያቱም ጂም ምናምን ስለምሰራ ሴቶች በቃ ሪስፔክት አድርጉለት የሱን ፕሪፈረንስ። የእናንተን አከበር አይደል እንደ ሚሊዮነር ቢሊዮነር አላችሁት። እሺ ብሎ እኮ ጀስት ለምን መረጥሽ አላለሽም። ለምን ያንቺ ፍላጎት ሆነ እኮ አላለሽም እኮ። የሱንም አክብሩለት በቃ። ኪችን ገብተሽ ስሪልኝ ካለሽ ኦኬ በይ፣ ግን አለመምረጥ መፍትሽ ነው ከሱ ጋር ለሙ ሲኩክ ማድረግ ደስ ይለኛል። እንደዛም ሆኖ ማጽዳቱ አለ ወጥ ሲረጫጭ ነው እንትታውንም የምትወጣው እሱ የራሴ እሱ ማጽዳቱ እኮ አለበት አይደል? ማጽዳትና ቤት መወልወል ይለያያል።
የሆነ ነገር ሪሌሽን ላይ ሲገባ የሴት ስራ ለብቻ አለ ወንድ ስራ ለብቻ አለ እኔ እንደዛ አልከፋፍልም እኮ እሱ አንቺ ችግር ነው አንቺ ቤት ውስጥ የሆነ ሰው ቢመጣ አንቺ ወተሽ አትጣይልኝ ልጅ አንቺን ሴፍ መሆንሽን ነው እኔ ለአንቺ ፕሮቫይድ አደርጋለሁ አንቺ ግን የቤቱን ነገር ማኔጅ ማድረግ መቻል አለብሽ ይሄ ኋላ ቀር አስተሳሰብ ምናምን ሳይሆን ሪያሊቲ ነው ለእኔ እሱ ነው የሚሰራልኝ እንግዲህ የእናንተ ይለያያል ማለት ነው የማግባት ፕሮባቢሊቲሽ ማለት ነው ከ1% ያነሳል that's fine ምክንያቱም መሬት መንቀጥቀጥ አመረጠው የማግባት ፐርሰንቴጅ ከ1% ያነሰ ነው እንዴ ምን ብላይ እንዴት አይደለም ሪያሊስቲካሊ ስታስቢ እንደዚህ የሚደረግ ነገር የለም አሁን እሱ ካላበሰለ እሱ ከቤት ካላጸዳ ነው ያላጸዳ መተባበር ያለ ነው አሁን ለምትወዳት ልጅ ወይ ለምትወዳት ሴት you do everything በጠይቀ ለእናትህ የሆነ ነገር ስታዘዝ ትሰራለህ አይደለም እሰራለሁ exactly is it the same concept እንደዛ አይደለም የሶሪ እንደዛ አይደለም አንዳንዴ እኮ የምታደርጊው ነገር አለ ግን ወንድ ልጅ አብዛኛውን ጊዜ የውጭውን ነገር ነው ፕሮቫይድ የሚያደርገው የውጭውን ነገር ነው ሃንድል የሚያደርገው እኔ ከስራ መጥቼ እሷ ቤት ቁጭ ብላ እኔ ቤት ላጸዳ አልችልም እንደዛ እኮ አለ ምን የሚያልኩት day off እኮ ሊኖራችሁ ይችላል ይሄ አሁን የኔ ፐርሰፕሽን ብቻ አይደለም የአብዛኛው ወንድ ፐርሰፕሽን ነው ከ80 እና ከ90% ወንድ በላይ ፐርሰፕሽን እየነገርኩሻለሁ ምክንያቱም ወንድ ልጅ የውጭውን ነገር ነው ሃንድል የሚያደርገው ፋይናንሻሊ አንቺን የምትፈልጊው ነገር ማሟላት የወንድ ልጅ ግዴታ ነው አንቺ የምትፈልጊው ነገር ማድረግ የቤት ዕቃ ማሟላት ሁሉ ነገር ይሄ እንደዚህ ነገሮች የወንድ ልጅ ግዴታ ናቸው ግን ደግሞ ቤቱን ደግሞ ማኔጅ ምታር እናትሽ ነች አባትሽ ነው ቤቱን ማኔጅ የሚያደርገው ሲጀምር እኮ ነው ለምንድን ነው የሚንጫጩት እኔ የሚንጫጩበት ምክንያት እኮ አልገባኝም የሱን ፕሪፈረንስ አክብሩለት በቃ የሱ የሚፈልገው እንደዛ አይነት ሴት ነው በቃ አለቀ ዝውት እዛው ጋር እዲ ቤት ታጸዳለች ሲል ሁሉ መንጫጫት ምንድነው ባውስ የውጭ ነገር አንድ የሚያደርገው በብዛት እንደ ሁሉ ማለት አባትሽ ነው እናትሽ ቤት ካላጸዳት ትላለች ውጪ አንድ ላርጎ ሲመጣ well እናት አታጸዳም ሰራተኛ ነው የምታጸዳው አታጸዳም አይደለም ግን ደግሞ ያየችው ጋይስ እናንተ በኮሜንት አናግሯት እኔ አልናገራትም ነገር ደግሞ አታልፍማ ቤቷን ሩል እያወጣች የምትመራው ኦርደር ታደርጋለች እኮ ሩል የምታደርገው እናትሽ ነች ስለዚህ ወንድ ልጅ የውጭውን ነገር ነው ሙሉ ሃንድል የሚያደርገው የቤት ውስጥ ነገርን ሴት ነች ማኔጅ ማድረግ ያለባት እሷ ባሰራ ሰራተኛ ሊኖር ይችላል ግን የዛን ሰዓት እሷ ነች ግን ቤቱን ማኔጅ ማድረግ ያለባት እኔ ግዴታ ለምን ካላበሰለች ለምን አታበስልም ለምን አታጸዳም ምናምን መልሶ አይደለም ግን ደግሞ ያቺ ልጅ በስነ ስርዓት ቤቷን ማኔጅ ማድረግ መቻል አለባት ወንድ ልጅ አይደለም ማኔጅ እንዲያደርግ መጠበቅ ያለበት አጌታ ፖይንት እኮ that is must እኔ የምለው sometimes affection የምታሳየው different way ሊሆን ይችላል ስጦታ በመግዛት ይሆናል ብር በመስጠት ይሆናል አንዳንድ ሰዎች ደግሞ physically ኮንፈርስ የሚያደርጋቸው ሰው ይፈልጋሉ አሁን ለአንተ ምንም ላይመስል ይችላል ትንሽ እንኳን የተዝረከረከ አይተ ብታነሳ ለገርፍሬንድ he cared for me ብላ ነው የምታስበው እሱ ከየሰው ፐርሰፕሽን ይለያያል ጥያቄ ልጠይቃችሁ በጀንደር ሮል ታምናላችሁ መጀመሪያ በጣም ቆንጆ ጥያቄ እውነት ነው በቃ ከሚባሉብን መጀመሪያ ግልጹን እንወቅ በጀንደር ሮል ታምናላችሁ አታምኑ አንድ ቁጥር no እሺ ሁለት ቁጥርስ it depend ያደርጋል ለምሳሌ can you give me an example ለምሳሌ like you say providing ላይ it matters decision maker ላይ ግን providing ላይ ብቻ ነው ዲፔንድ የሚያደርገው እኛ እንሻላለን ብዬ አስባለሁ really አረ በኢየሱስ የዛሬው ቪዲዮ ምንድን ነው ከየት ነው ያመጣችኋቸው አራቱንም አንቺስ በጀንደር ሮል አታምኑ ኦኬ ላይክ ያቺ በተለይ የመሃሏ ትንሽ ከሁሉም ረዘም የምትብሏ በቃ ከሌላ ፕላኔት ላይ ነው የመጣችው የመራ ላይክ እኔ በአንቱራ አቋዋና ሳይሆን ላይክ የተናገረችበት መንገድ ነው ፋይናንሻል ላይ ወደሱ ዲሲዥን ላይ ደግሞ እኛ እንሻላለን do you feel ወይም ወንድ ልጅ ፕሮቫይደር መሆን አለበት ብላችሁ ታምናላችሁ ያ አምንበታለሁ እንዴ እቺ እንዴ አይጋጭም no way ቆይ አይጋጭም ቅድም እኮ ነው ያልሽው ጀንደር
ላይክ እንትን አለው ሴት ልጅ ካንተ እኩል ወታ እየሰራች ጀንደር ሩልን የምቀበልበት ምንም አይነት ምክንያት አይኖረኝም። ምክንያቱም ካንተ እኩል ወታ እየሰራች ነው ገባ ኢቨን እንኳን አንተ ፕሮቫይድ አድርገህ ቤት የምትሆን ከሆነ እሷን የሚንከባከባት ቴክ ኬር የሚያረጋትን ሰው የማመቻቸት ግዴታ አለብህ። ቅድም ካልሽው ነገር ጋር ክላሽ አያደርግም? ምን ክላሽ ብቻ ይታኮሰዋል እንጂ አሁን ቅድም ራሴን ስፖይል የሚያደርገኝ ነው እንጂ የምፈልገው ወጥቼ ምናምን አልሰራም። ወንዱ ነው የሚሰራው አልሽ። ወጥቼ መስራት አላልኩም። ምንም ያንተ ህይወት ላይ ደግሞ ያንሳሽ ያለሽ ፖይንት እኮ እኩል ብትሰራ ነው። ወንድ ልጅ ፕሮቫይደር መሆን አለበት። አሁን የኔ ፐርሰፕሽን ወንድ ልጅ ለሴት ልጅ ማድረግ አለበት። አዎ ማድረግ አለበት፣ ግዴታው ነው። ወንድ ልጅ ያደርጋል። አንተ ካረክ ደግሞ እሷ መስራት ያለባት ግዴታ የለም። ገባ ኤቭሪቲንግ አንተ ሃንድል የምታረግ ከሆነ አግኝተሽኛል። ቅድም ያወራሁትን እኔ ያልኩት የቤቷን ነገር ማኔጅ ማድረግ መቻል አለበት። ወንድ ልጅ የውጭውን ነገር ለምን እሷ አልሰራችም ምናምን አይደለም፣ ግን የቤት ሃውስ ሆልድ የሆነ ነገር ሴት ልጅ ነው መስራት ያለባት። ማለትም ሩል እያወጣች ምናምን ቤቷን ጋይድ የምታደርገው ሴት ነች። ወይ ሩል ማድረግ ጋይድ ማድረግና ጀንደር ሮል ይለያያል። ባይ ዘ ወይ ጀንደር እቺ ሴት በጣም ትዊክን እያደረገች ነው። በጣም ነው ያፕ የምታደርገው። እንዴ ራሷ የምትወው ራሱ የገባት ራሱ አይመስለኝም። እንዴ አሁን እያለች ያለችው እሱ አሁን ለምሳሌ ፕሮቫይድ ያደርጋል ምን ያደርጋል እሱ የእሷ ላይፍ ላይ ሆነ አድ ያደረገው ነገር አለ። ፕሮቫይድ ያደርግላታል ብዙ ነገር ላይክ ኤቭሪቲንግ ያደርጋል። እሷ በምትኩ ግን እሱ ላይፍ ላይ ምንድነው አድ እያደረገች ያለችው? ወጥቼም አልሰራም ምንም የሚለውን ነገር አላረግም እያለች ነው። ለምን ያገባሻል እንዴ? እሱ አንቺ እኮ ምንም የሱ ላይፍ ላይ አድ ያደረግሽው ነገር የጨመርሽው ነገር የለም ነው እኮ። ታዲያ ሴት ልጅ የራሷ ሮል ሴት ልጅ ወጣ አሁን ለምሳሌ ጸቡስ ብትገቢ ወይ የሆነ ነገር ቢፈጠር አንቺ ወጥተሽ ትጣያለሽ ማለት አይደለም። ያንቺን ሴፍቲ ወንድ ልጅ ስላንቺ ሴፍቲና ፕሮቫይድ ማድረግ የሆነ ማይ ለሚሸተፋጋ ወንድ ሮል ነው ገባሽ ነው ወይ? እኔ ደግሞ ምልክ ሁሉንም ነገር ሃንድል ማድረግ ከቻልክ እስከነሷ ነው ሃንድል ማድረግ ያለብህ። አንተ ፕሮቫይድ ስላረክ የልጆችውን ነገር ከቨር ስላረክ እሷ ቤት ውስጥ ቤቱን ወለል መፈቅፈቅ አለባት ብዬ አላስብም። ገባ ሁሉንም ነገር እቺ ሴትዮ እንደምታወራው እንዴ ብዙት አለባት እንዴ ልጁ የመፈፈቅ ምናምን ያሮ ጭራሽ ያላለው ነገር ኮምፕቶሮ ሃንድል ካረክ እሷንም የሚንከባከባት ቤቱንም የሚንከባከብ ሰው ሁሉንም ነገር ሴት አፕ ማድረግ መቻል ያለብህ። እኔ አማርኛ ነው ያወራው አማርኛ እስካወራው ድረስ እየተግባባ yes ብራዝ ጓበልባት yes አና አይደለ ሴት ልጅ እኔ ተፈቅፍቅ አላልወጣኝም እኮ አንቺ በራስሽ የራስሽ እንደዚህ ያልክ እያልሽ ነው። እኔ ደግሞ እንደዛ እያልኩ አይደል። ሴት ልጅ ለቤቷ ሩላውታ ሴት ልጅ ነች ቤቷን እንትን ማለት ያለባት ነው እንጂ ወንድ ልጅ ፕሮቫይድ ማድረግ አለበት የኔ ወይ አንቺ እኮ ከኔ ራሱ የተቃረነ ሀሳብ ነው እያወራሽ ያለሽ። እኔ ከማወራውም የተቃረነ ሀሳብ እኔ ትስራላልኩም እያልኩ አንቺ ትስራልሽ ትፈቅፍቃልሽ እያልሽ ነው። ኖ ጀንደር ኤኒዌይስ እሺ ሌትስ ሙቭ ኦን ፍሮም ዲስ ቶፒክ እና ቢኮዝ ላይክ ኦንላይንም ሁሌም ይሄ ነገር ዲቤት ነው አይደለ? ያ ስለዚህ ሌትስ ሃቭ አወር ፒፕል ተመልካቾቻችን ኮሜንት እንዲያደርጉበት እናድርግ። ገንዘብ ማተር ባያደርግ ዋት ኢዝ በጣም አይዲያ ለምትሉት ድሪም ዴታችሁ ምን ይመስላል? የኔ ዴት እንዴት መሰለህ ሀሳቤ it have to be fun እየሳቅን ግን ሜሞሪ ሜድ የምናደርግበት ፕላስ አም አ ፉዲ ገር ስለዚህ ምግብ እናዛለን፣ ስፖርት ይኖራል ላይክ ቦሊንግ ሊሆን ይችላል፣ ቪዲዮ ጌሚንግ፣ 3D ሲኒማ ስልክ ግን not that ሲኒማ but like normal ሲኒማ like horror movie ምናምን stuff ከዛ what else like just make memories እኔ ሬስቶራንት ቢሆን ራት እየበላን ምናምን ዋይን እየጠጣን like የምናወራበት አይነት ጊዜ ቢኖረን ደስ ይለኛል። እኔም ፊልም የምናደርግበት የምናወራበት ኮፊ ሃውስ ሊሆን ይችላል ወይም እሷ እንዳለችው ጌም ዞን ምናምን ነገር ቀለል ያለ ካፌ ኬክ ምናምን እየበላን ገቶ ፈርስት ዴት ሲሆን እሱ ያላቸው ግን እኮ አይዲያል ድሪም ዴት ነው። እነሱ ግን ምንድን ነው የሚገቡት? የእነሱ አይዲያል ድሪም ዴት ነው ከሆነ እሺ to get to know each other better በሚለው አሁን አንተ ነው ጥያቄ የምጠይቅ። ሁሉንም አይተህ ፐርሰናሊቲያቸው በሚመስልህ ሬስቶራንት ብትገባ ምን ታዝላችሁ? እሺ እና ለምን የሚለውን ጨምርበት። ለምን አይቻልም? ለሷ ላዛኛ ወይ ማዝ ይመስለኛል። አይ ቲንክ ሶ። ትወጃለሽ? ያ ኦኬ ላዛኛ እንጃ እሷ በርገር ወይ ምናምን ምግብ ምናምን እወዳለሁ ስላለች ሜቢ ያዝ የሚያደርግ ነገር ትወዳለች ብዬ ነው የራስ
ሳላቴሊ ወይ ፊዚካሏን አይቶ ነው እንዲህ ያለው ወይ ሰውዬ ወይስ እንዴት ነው? ያዝ የሚያደርግ ነገር ትወዳለች። በሌላ አገላለጽ ሆዳም ነች እያለ ነው ይመስለኛል እሱ። ኦኬ ምን ነው እንትን ያልሽ አይዲያል ዴት ያልሽ ፈን ኮፊ ሃውስ ምናምን እንጃ ፒዛ ይመስለኛል። That's my favorite food. Really? Yeah. Interesting. እሺ ከአራት አግኝታል። አንቺም ጥሩ ነው የመረጠልሽ? ሳላድ ነው ያለው? ኖ ቴላቴሊ ነው ያለው። ሳላቴሊ ኖ ፒዛ ነው። ስለሱ እንደዚህ አይነት ሰው ይመስላል ብላችሁ ለመገመት አንዳንድ ድል ሰጣቸዋል። ጢባራም ሰው ይመስለኛል። I think ተስማማለህ? አሁን እኛም እኩል ቪዲዮን እያየን ነው። ምንም እንደዛ የሚያስብለው አይነት ነገር ነው። ነው ቲሳል አረግ እስቲ እናንተ ካረጋችሁ ለሚ ነው አረ like playboy at the same time like a mama girls giving that vibe. ታስተባብላለህ ወይስ? ኦብቪየስሊ እንዳሉን ያስታውቃል። ለምሳሌ አሁን በምን የተነሳ እንደዛ ፕሌይቦይ ይመስላለህ ነው? Playboy, definitely the outfit, the way you talk, the way you laugh. Is that a compliment? ስድብ ነው። ምን ኮምፕሊመንት እንዴ? ላይክ በአውትፊት ፕሌይቦይ ትመስላለህ። Comment. ምን መሰለህ my sis ጎኔ is like በጥርስ I like smile. And now you giving that vibe. Plus አጭር ነክ definitely. እንዴ I'm 6 foot by the way. 6 foot አጭር ነህ? የኔ እናት ባህር ዛፍ ነው የፈለግሽ? ምንድን ነው የፈለግሽ? 6 ፉት እኮ ረጅም አይደለም። ታውቁ ይቆሙልን Really? Maybe. ጭራሽ አጠገብ ላጠገብ ቆሞ ራሱ ሜቢ አትለው። 6 foot አትሆንም። 6 foot አትሆንም። I'm 6 foot. እሷ እንዳለችው ጢባራም ጉረኛ ነገር ትመስላለህ። ሴቶች ጋር ጉረኛ ግን ያው ጓደኞች ጋር አንስቶ የምታወራ ነው። ለምንድን ነው እንደዚህ ያሉት? ላይክ ሪዙንን ጠይቋችሁ እስቲ። ላይክ ምንድን ነው ፈንታለክ የሆነ የክለብ ቦዲጋርድ ነው የምትመስለው ሰው። የምር ክለብ ታበዣለሽ ማለት ክለብ ታበዣለሽ ማለት አገኘሃት እዚሁ ክለብ ካበዛለሽ I mean ዋቻለሁ ስለማያቸው ከላይ እንደዚህ ውጥር ብለህ ከታች ሸለል ነገሩን ካበዛሽ ነው ከላይ ውጥር ብለህ ከታች ሸለልውን ክብኝ እዲቺ ዴፊኒትሊ ሮስት እያደረገችው ሌግ ዴይ ስኪፕ ታደርጋለህ እንዴ? እሺ አሁን አንድ ሰው ኢሊሚኔት ታደርጋለህ። ለምን? I don't know እንትን የሞር ጎልዲን ቫይብ ሆነብኝ። የለህም እኮ ዲግ የሚደረግ ቫይቡ ሳይሆን ይኖርህ። አየሽ ኔክስት Thank you. ዲግ የሚደረግ ነገር የለም። እሱም እየሄድሽ ወጪ ዳም እዴ ፈርስት ሪሌሽንሽ መች ነበር? እና እስካሁን ስንት ሪሌሽን ነበርሽ? እና ምን ያህል ጊዜ ቆይተሻል በየሪሌሽኑ? አንድ ሪሌሽንሺፕ ነበረኝ። like it's a relationship situationship. Can I ask how you define situationship? because የተለያየ ሰው በተለያየ ኮንቴክስት ይጠቀማል። ስለዚህ በቃ ያን ያህል ሪሌሽንሺፕ የሚባል አይነት ጊዜ እንትን አላረገም፣ አልቆየም። like relationship ከአመት ምናምን በኋላ የሚባል ነገር ይመስለኛል። like 3 ወር ምናምን የሚደረግ ነገር situationship ነው የሚባለው I think እንደኔ። Oh, let's say I have one, even count ከተደረገ ኦንላይን ስለሆነ የምናወራው like I have online boyfriend. I used to. ስንት አሁን? One. ስንት ጊዜ? 3 ከምናምን ወር 3 አመት ነው ወር 3 ከምናምን ወር እንደ ሪሌሽን ቆጠራል። እንዴት ላስረዳ? 3 ወር ከ15 ቀን በአንቺ ዴፊኒሽን ከሆነ ጭራሽ ቆጥረሽ 3 ቀን ከ15 ቀን ጭራሽ situationship ነው። ግን I have a different understanding situationship ለዛ ነው። 2 ነበረ። እሺ ስንት ጊዜ ቆይሽ? ከአንዱ ጋር 1 አመት ከምናምን፣ ከአንዱ ጋር ደግሞ 8 ወር 7። ምን አጣለሽ? አለመግባባት ማለት ሀሳብ ፍላጎታችን ተለያየ ነገር አላማችን። ለሴት ልጅ ለምሳሌ አፕሪሺዬሽን ለማሳየት አበባ ከተሰጠ
ለወንድ ልጅ የሱ ኢኩቫለንት ነው ብላችሁ የምታስቡት ምንድነው? ጊፍት ሰጥቼ አላውቅም፣ ግን እንጃ። ለዛ ነው አንድ አመትም ቆይተሽ በሌላኛው 8 ወር ቆይተሽ የተለያየሽ። አንድ አመት ቆይተሽ ሪሌሽንሺፕ ውስጥ ጊፍት ተሰጣጥሽ አታውቂም? ሰጥተሽም አታውቂም? ምን አይነት ነገር ለምሳሌ? ለምሳሌ አይዲያ ምንድን ነው? ቲሸርት ምናምን አሪፍ ብራንድ ቲሸርት How about you? ስፔሻል ዴይ ሰጠዋለሁ ወይም ስፔሻል ኬር። Special care. Okay. What would that? ምን ይመስላል እሱ? Not like that. Yeah, heard? That's what that like. Women taking notes? No. All right. Like massage ይኖራል. I'm gonna cook for him. I'm gonna watch Okay, him. wow. Like we're gonna like a lot of cares. Auntie. ሜቢ አሪፍ ምግብ ኩክ ላደርግለት እችላለሁ የሚወደው ነገር። ባለሙያ ነሽ? አይደል ምን መስራት ትችላለሽ? ዱባ ወጥ። By the way, Dubai is like the best. ሙያ የሚፈትን ስራ ነው። ካወቅበት በጣም ባለሙያ ሰው ነክ ማለት ነው። ዱባ በጣም ነው የምጠላው። ዶሮ መስራት ትችላለሽ? መገንጠል አልችልም። አክቹአሊ ስልስ መስራት ግን እችላለሁ። ባለሙያ ነሽ? አዎ ዶሮ መገንጠሉ ያቅተኛል፣ ግን ብዙም ባይሆን ሌላው ቀላል ነው። ትችላለሽ? ባለሙያ ነሽ? Definitely. ምን መስራት ትችላለሽ? የሀገር ውስጥ የውጭ? እንደውም ኤክስፐሪመንት የሚመቸኝ ሰው ነው። Like I cook a lot of stuff. Enjoyment የማደርግበት እሱ ነው። የሱ ፌቨሪት ፉድ የሚመስላችሁን እስቲ? ፕሮቲን ሼክ። ፕሮቲን ሼክ አሁን እኮ እሱን ፊዚካሉን አይታሩ ፕሮቲን ሼክ አትሎ ጂም ስለምሰራ ብዬ ነው። ስጋ ቢሆን አሪፍ ነው ላንተም። ግን ስጋ እኮ ዋይድ ነው። ስጋ በጣም ጥሬ። እሺ ጥሬ ጥሬ my favorite food ነው። ስለሱ ማወቅ የምትፈልጉት አንዳንድ ነገር እስቲ? በወር ምን ያህል ትሰራለህ? Yes. ነው ወይ ለምን ከሳረጋለሁ የጠየኩ ነው። Yes. ማለት net profit? It depends. On average? በሚኒመም ማክሲመም ይኖራል 150k. ሳምንትን እንዴት ነው የምታሳልፈው? እኔ ሰራተኛ ነኝ። ስራ ነው ሙሉ ማታ 6 ሰዓት ነው ከስራ የምገባው። ሩቲን አለ ማለት ለምሳሌ ጠዋት ስትነሳ ጀምሮ? ጠዋት ስነሳ ጸሎት አደርጋለሁ፣ ዘና ጂም ሄዳለሁ። ሜቢ 3 ሰዓት 4 ሰዓት ላይ ስራ እገባለሁ። ማታ 6 ሰዓት ነው ከስራ የምወጣው። ሜቢ ክላስ ካለኝ አንዳንዴ ትማራለህ? ምንድን ነው የምትማረው? ማርኬቲንግ ድሬዳዋ ዩኒቨርሲቲ ነው። ድሬዳዋ ብትወስዳቸው መጀመሪያ ምንድን ነው የምታሳያቸው? ከተማውን አሳያቸው። ሲጀምር ፈቃደኛ ከሆኑ ትኬት እልክላቸዋለሁ። ኦኬ we call it flex. That's a flex. የሚመቻችሁ ቀን ነገሩኝና ሁላችሁም እሷንም ጨምሮ ችግር የለውም። የት ታሳያቸዋለህ ስፔሲፊካሊ? አሁን ብጠይቅ አሁን ለምሳሌ ከዚራ ምናምን ሂስቶሪካሊም እንትን አላቸው። ከሞር ከሂስትሪ በላይ የሰው ቫይብ ይበልጣል። ሰው እንትን ሞር ኮሚኒኬት ያደርጋል ምናምን። እኔ ኤክስፒሪየንሶች እንድነግረኝ ነበር የፈለኩት። ሂስትሪ ብላውን የመጀመሪያ ቀን ወስደ ድሬዳዋ በዚህ ዓመተ ምህረት ተቆረቆረች ምናምን። ለምሳሌ እሺ አሁን ድሬዳዋ በብዛት የሚታወቀው ስትሪት ፉድ ምናምን በጣም ይታወቃል ድሬዳዋ ላይ። አሁን ለምሳሌ በቅሏ ምናምን አሏ ፉል ምናምን ቁርስ ላይ ምናምን ድሬዳዋ ላይ ይሆናል። ሁሉም ሰው ሲመጣ መጀመሪያ እንትን የሚያደርገው ነገር ነው። እነሱም መጀመሪያ እነሱም ቦታዎች እሷ ፉዲን ይሰራች ምግብ ነገር ቴከን አውት ሳካ ኮኔል ነው ይዛት የምትሄደው ማለት ታውቀዋለህ ማለት ነው። ወደም አንዴ ይቻላል አንተንም ያካትታል እቀበላለሁ። ኤሊሚኔሽን ታይም አንድ ሰው ትቀንሳለህ እና ለምን? ከዛ በፊት ግን አንድ ጥያቄ መጠየቅ ከፈለክ እፈቅድልሃለሁ። አይዲያል ቁመታችሁ ስንት ነው? ወንድ ልጅ ምን ያህል መሆን አለበት ብላችሁ? ቢያንስ ከሰባ በላይ ሜትር ከሰባ እንዲህ ማየው I'm not good with numbers ስለዚህ እንዲህ ማየው ሰው አትሊስት ከኔ የሚበልጥ ሰው መሆን አለበት። ኦብቪየስሊ ሁሉም ሰው እኮ ይበልጣል እንዴ። የሴት ሳይዝ ነው ያለው። ሁሉም ሰው ካንቺ ይበልጣል። አብዛኛው ሰው ካንቺ ቁመት ይበልጣል ወንድ። አይ ነው ግን ደግሞ የማይበልጥም ደግሞ ይኖራል። ከኔ እኩል የሆነ ወንድ ይኖራል። ገባህ? አትሊስት ከኔ የሚበልጥ ወንድ ነው የምፈልገው። በጣም ከባድ ዲሲሽን ነው። ምንም ከባድ አይደለም ብራዘር። አንተም ታውቀዋለህ፣ እኛም እናውቀዋለን። ሶስቱም ቢወጡልህ ደስ ይላል። ግን እንደ ፕሮግራሙ እንደ ሾው ሪስፔክት ህጉን አድርገን አንዱን እናወጣለን። ስለዚህ የቷን ያወጣል ብለን እንገምት። የመሀሏን
የማህሏል ማማከር አይቻልም? የምታማክረው ሰው አለ? እሺ ማንን ልጥራል? ና ረዝም ናቲ ማንን ትመርጥለታ? ማንን አስወጣ? እስካሁን ከሰማሁም ካየኸው። እሺ አንድ ጥያቄ ጠይቅ፣ እንደው አንድ ጥያቄ ጠይቅና መልሳቸውን ሰምተህ ከዛ በኋላ እንትን ትላለህ። ይው ያስፈልግ የወንድ ቤስት ፍሬንድ አላችሁ? I do have a group. ግሩፕ Not like group ሳይሆን ወንድም ሴትም ሆነ the same group ነው። ወንድ ቤስት ፍሬንድ ስፔሲፊክሊ ቤስት ፍሬንድ ሁሌ የምትደዋወሉ ቤስት ፍሬንድ የምንለው ሁሉ ዴይ ቱ ዴይ የማወራው ነው ወይስ? የለሽ? ግን I have a friend ግን not best friend የለኝም። ሁለት ቁጥር ይቅርታ። ለምን? እንዴት ነው የሆነ ሰርክል አላት፣ ወንዶች ያሉበት ሰርክል ስላላት ስቲል ቤስት ፍሬንድ ባይባልም የሆነ ወንድ ግሩፕ ውስጥ አለችበት። እሺ ቆይ ጥያቄ ልጠይቃችሁ። እንደውም እዚሁ ባላችሁበት ሴት ጓደኞች የሏችሁም እናንተ ሰርክል ላይ? የለኝም። የሆነ ጊዜ ላይ የሆነ አብረው ተምረው ወይ ደግሞ አብረው የመጡ ሰዎች ነው፣ ግን ጓደኛ አይደሉም። መታወቃቸው ሰዎች ሊሆን ይችላሉ እንጂ የነ ቤስት ፍሬንድ የሚያስብል ነገር አይኖራቸውም። ሶሪ። በጓደኛ ትስማማለህ? ምን ያህል ጊዜ ጓደኞች? እኔ እና እሱ 4 ዓመት 5 ዓመት። እኔ በዙሪያው ሴት ባትኖር ደስተኛ ነው። ላይክ ብዙ ሴት የሚያበዛ ሰው ደስ አይለኝም። እኔም ደስ አይለኝም በጣም ካልተጣበቀችበት። ስለዚህ ማተራ ሰላምታ ምናምን ሰላምታማ ያለ ነው እኮ ማንም ሰላም ይባባላል። ኤክስ ምን ብላ ትገልጻለች? ግለጹ ብትባል ጉድ ፐርሰን ጉድ ፐርሰን። ለምን ተለያያችሁ? እንደዛ ከሆነ እዚህ ጋር ቅድም ነግረኝ ነበር ቺት ስላደረኩ ነው ብላ አይደለ? አንተ ሊያታፈራግጠው በነገሩ ሬዲ ተፈራግጧል። አመሰግናለሁ ልጁ። እሺ እናንተስ የመጀመሪያው እንትን ብሎ ሁለተኛው እንትን ብሎ ማለት እንችላለን? ምስኪን ሊለኝ የሚችለው ሀምብል ነው። ሀምብል የበፊት ፍቅረኛሽ አንቺን ሀምብል ብሎሻል? በጣም የዋህ ልጅ ነበር መናገር ይችላል። ላይክ እንቴል ጭራሽ ተቃራኒ። ያ በጣም ደግ ኤክሶች ነው ያሏችሁ። አይ ደግ አይደለሁም። ደግ አይደለሁም። አንቺ ምን ብለሽ ትገልጫለሽ? ጥሩ ሰው ነው ላይክ ያ ደግ ነሽ። በሪሌሽን ላይ ቦዲ ካውንት ማተር ያደርጋል ለሴትም ለወንድ? ያ ለእኔ በደንብ ማተር ያደርጋል። ለምሳሌ አንቺ አቬሬጅ ስንት ነው? ኢትስ ፐርሰናል መጥቀስ ለአንቺ አይደለም። አሁን ለምሳሌ ወንዱ ስንት መሆን አለበት? እንጃ ይሄን ያህል ቁጥር አለም፣ ግን ብዙ ባይሄድ አሪፍ ነው። ሬንጅ አትሊስት ከ5 እስከ 6 ከዛ ባያልፍ ቆንጆ ነው። ሴት ልጅ እስከ ስንት ሬንጅ ውስጥ መሆን አለባት ያለሽ? አትሊስት 1 ሁለት ኢትስ ፋይን። ከዛ በላይ ባያልፍ አሪፍ ነው ለሴት። አንቺስ? ልክ ናት። 2 ሴት ልጅ በዛ ከተባለ ወንድ ልጅ ደግሞ እስከ 3 እስከ 4 ብዙ ነው እሱ ራሱ። ከ2 እስከ 4 ብዙ ነው። ከ3 እስከ 4 3 እስከ 4 ሜቢ ለወንድ ግን ከ6 ከዛ በላይ ባይል ላንተም ጥሩ ነው። አይ ያ ስለ ኢትዮጵያውያን ወንዶች ምን ታስባላችሁ? አክቹአሊ እኔ እንደኔ እንደማምነው የአበሻ ወንዶች ብዙ ይቀራቸዋል። እውነት ለመናገር ስለካሉ እኮ በጣም ናይስ የሆኑ አሪፍ ወንዶች አሉ፣ ግን በጣም ብዙ የሚቀራቸው ዊርድ የሆኑ ወንዶች አሉ። ይሆናል ይሄ የትም ዓለም ሌላ ያለ ህዝብ እንደ ህዝብ ካወራችሁ ጄኔራል አድርገሽ ካወራችሁ ብዙ የሚቀረው ነገር አለ አይደል? እንዴት ሴትን ልጅ ትሪት ማድረግ እንዳለባቸው፣ እንዴት አክት ማድረግ እንዳለባቸው አብዛኞቹ ወንዶች አያውቁም። ገባ? የወንድ በላይ የሚባል አስተሳሰብ ያላቸው ብዙ ወንዶች አለ። ገባ? ኢቭን ወንድ ሆነው ኢጎ ይዞት ምናምን ነገር የሆነ እንደዚህ የሚል መስተካከል አለበት። ሴትን ልጅ መንከባከብ ላይ ብዙም አይደለም ብለዋለች። ይሄንን ለመመለስ እኮ እናንተ ገና ናችሁ። ምን ያህል ኤክስፐሪመንት አድርጋችኋል? 2000 እኮ 3 ወር ነው በፍቅር ውስጥ የቆያችሁት እና 2 ፍቅረኛ ነው የነበራችሁ። ላይክ የሙሉ ኢትዮጵያን 100 ምናምን ሚሊዮን ህዝብ ነን። ያ ሁሉ ዴት ያረግሻል መሲም ስታወሩ የት ያመጣችሁ ኤክስፐሪመንት ነው እንዴ? አሁን ወደፊት ሃውስ ዋይፍ ነው የመሆን ሀሳብ ያለሽ ወይስ በራስሽ ሜክ የማድረግ ሀሳብ አለሽ? የራሴን ነገር ሚክስ አላረግ ኢን ዘ ፈርስት ፕሌስ ትዳር የሚባል ነገር ውስጥ አልገባም።
ስለዚህ የራስሽን ነገር የራሴን ነገር ቢውልድ ማድረግ ነው የምፈልገው። የሆነ አብረን እናድጋለን ከሚሉት ሰዎች መሀል አይደለሁም እኔ። የዚችን ሀሳብ እንደግፋለን። ራሷም ሰርታ ተለውጣ ብትገባ እንደግፋለን። አፕሪሺየት እናደርጋለን። ማድጌ እሱም አድጎ ፊውቸር ይኖራል። እኔም የራሴን ነገር ቢኖረኝ ደስ ይለኛል። በባዶ ከምገባ ትዳር ውስጥ ምን ነገር ሜካኒክ አንተ ነው የምጠይቀህ። ሌትስ ሴይ ሪሌሽን ውስጥ ገባችሁ፣ ቤተሰቧ ባይወድህ ምን ታደርጋለህ? ቤተሰብ ያልወደደው ነገር ይጸና ይመስለኛል። ሀሳባቸውን ለመቀየር ሞክራለሁ፣ ግን መጀመሪያ ፋሚሊ ከምስ ፈርስት፣ ቤተሰብ ይቀርማል። ምክንያቱም ነገ የሆነ ነገር ውስጥ ብትገባ ቤተሰብ ያልወደደው ነገር የሆነ ነገር ሀፕን እንኳን ቢያደርግ እያልኩ የሚባል ነገር ይመጣል። እሱን ነገር ደግሞ አልወድም። እሷም በእንደዚህ ነገር ጀጅ እንድትደረግ አልፈልግም። ግን እሷ ትወድሃለች፣ አንተም ትወዳታለህ። አንዳንዴ ላይፍ ላይ መዋደድ መፋቀር ብቻ ምንም የትም አያሻግርም። አንዳንዴ ታዲያ ወደ እሷ ነው የሚሄደው። የትኛውን አስበልጣ የትኛውን ትመርጣለች የሚለው ይሄ እሷማ ሺዝ ኦኬ ለእንትን ለማለት አንተ ውሳኔ ምን ይሆናል ነው ይሄን ስታውቅ ኢንተርፌር ማድረግ አልፈልግም በፋሚሊ ጌዝ ውስጥ። ምክንያቱም የሆነ ነገር አፕን ቢያደርግ ዞሮ ተወቃሽ እኔ መሆኑ ነው። በእንደዚህ ነገር ኢንተርፌር ማድረግ አልፈልግም። የምትወቀስበትን ነገር የማድረግ ሀሳብ አለ ማለት ነው። ያየው እንደዛ ነው። ቤተሰብ ድንገት ባይወድህ ምንድን ነው የምታደርገው? ራስ እርግጠኛ ብትሆን አፈራም ነው። ምን አገናኘው? ሀምበሊቷ ሀምበል የተባልሽ እኮ ሀምበሊቷ ምን አገናኘው? ምንድን ነው የምትቀባጥሪው? እንደ እቺ ልጅ ከገባች ጀምሮ እንዴ እስካሁን ራሱ ኢሊሚኔት አለመደረጓ ማን ምን ሆነ ነው? እኔ በጣም ራሴ እርግጠኛ ነኝ። እናንተስ? ለምሳሌ የቦይፍሬንዳችሁ ቤተሰብ ባይወዳችሁ ግን ስቲል ሎንግ ተርም ማግባት የምታስቡት ሰው ቢሆን እንዴት ነው አንድ የምታደርጉት ሲቹዌሽኑ? እኔ ዳዝም ማተር እኔን እሱ የሚወደኝ የሚፈልገኝ የሚንከባከበኝ ከሆነ አደኝ ዶፍ ዘዴ እሱ ነው እንጂ ቤተሰቡን አላገባም ማለት እኔና እሱ ፋይን ከሆነ እንደዚህ አይነት ነገር ዳዝም ማተር ተብሎ የሚታለፍ ነገር አይደለም። የሆነ ሰዓት ሲኩዌንስ አለው፣ ተከትሎ የሚመጣው ብዙ ነገሮች አሉ። ያው የፓርትነርህ ማንነት ላይ ነው ዲፔንድ የሚያደርገው። እዚህ ጋር ማቹሪቲ ሌቭላቸውን እያየን ነው። አሁን አጭር ሴትዮ ምንም ከሌላ ፕላኔት የመጣች በቃ ምንም ኖሃውም የላትም። የሶስት ወር ፍቅረኛ ነው ጊዜ ነገር የነበራት ምናምን ጀስት እዚህ የመጣችው ራሷን ለህዝብ ለማስተዋወቅ ነው። እሱ ገብቶናል። ግን እሱማ ዲፔንድ ያደርጋል እኮ እኔም እኮ አልኩኝ። ግን ያ ዲሲሽን ወደ አንቺ ነው የሚመጣው ትንሽ ቆይቶ። አክቹዋሊ እኔ ችግር የለብኝም እሱ አንድ የሚንከባከበኝ አይነት ሰው ከሆነ ነው። በጣም ትልቅ ሬድ ፍላግ ነው ይሄ። በጣም ትልቅ ፋሚሊ ያልወደደው በአንተም በእሷም ሳይድ ሆነ በዚህም ሳይድ የቤተሰብ ንክኪ ያለው ነገር ጭራሽ ወደ ትዳር ውስጥ መሄድ የሌለበት ነገር ነው። የፈለገ ብትዋደድ መቅረት አለበት። የሀዋይ ጉዳይ መቅረፍ አለበት። እሱ ሞር ስለሚያውቀኝ ስለኔ የሚያውቀውን ነገር ቤተሰቦቹን ቢያስረዳና አንቺ አሁን እሺ የአንቺ ቤተሰቦች እኔም ባይወዱኝ ምን ታደርጊያለሽ? እኔ አንተን ስለማውቅ ስለአንተ ላስረዳቸው እችላለሁ። መተው አለብሽ። መወድ ከሆነ ላስረዳቸው እችላለሁ። በቃ እነሱም የሚቀየሩ አይነት ካልሆኑ አይሆንም ካሉ ይቀራል። ትክክለኛው መልስ ነው ይቀራል። በቃ ቤተሰቦች ካልፈልጉ ያ ወንድ ይቀራል። ይሄ ነው ትክክለኛው መልስ። አረን ያልተወክም እንዳታስብ። ትዞርና ምርጫ ወደ ሆነው ሰው ትሄዳለህ። ከዛ በኋላ ለምን ያንን ሰው እንደመረጥክ ትነግረናለህ ማለት ነው። እንደኔ ካደላም ወደዚች ከውስጥ ቀይ ለለበሰች ወደ ተቆረጠች ወደ እሷ ያደላ ይችላል። ግን እሱ የሚፈልገው መውጣት ነው። ሁለቱንም ጥሎ መውጣት ነው። ወይ ውጣ ከሁለቱም አንዱ ላይ ቹዝ ማድረግ አይፈልግም። በእርግጠኝነት 100% እርግጠኛ ነኝ። ግን እንደ ፕሮግራሙ ወደዛች ሊያደላ ይችላል። ስፖይል ብቻ መደረግ አለብኝ የሚለው ነገር ትንሽ መጀመሪያ ላይ እና ፋሚሊ ደግሞ ማተር አያደርግም የሚባል ነገር አይደለም። ኦፍ ኮርስ ኢት ማተርስ። ይቺ ልጅ ወይም ይሄ ልጅ ለእኔ አትራክቲቭ ነው፣ አዎ ወይም አይ።
ምን ብያችሁ ፕሮግራሙን ያለው በቃ ከመጀመሪያው ከሁለተኛው ጥያቄ በኋላ በቃ ምንም ማች የሚያደርግ ነገር የላችሁም ከሱ ጋር በንግግራቸው ማለት አሁን እሱ እንዳለ ነው የሚለው ከዚህ በኋላ ዴት ታደርጋለህ ከሱ ጋር ኖ ስልክ ትለዋወጣለህ ኖ እሷም የቤስ ስልክ ትችላለች ኦልሬዲ እስ ብላለች ከዚህ ሰው ጋር ስልክ ቁጥር ብቀያየር ደስ ይለኛል ኖ የመጀመሪያ ዴት ወጥቼ ማየት ፈልጋለሁ ኖ መልሱን ቪዲዮ ሲወጣና ታዩታላችሁ ማለት ነው ቴንክ ዩ በጣም ሁላችሁ የዛሬው ሪአክሽናችን የኛም ይሄን ይመስል ነበር ይሄን ቪዲዮ እንደወደዳችሁ ሳልጠራጠር በቀጣይ ሪአክሽን እስከምንገናኝ ሁላችሁም ይሄን ቪዲዮ ላይክ ማድረጋችሁ እንዳትረሱ ሰብስክራይብ ካላደረጋችሁ ደግሞ ምን ይጠብቃችሁ ነው እና ደግሞ ሐሳብ አስተያየታችሁን ስለዚህ ቪዲዮ ምን እንደተሰማችሁ ኮሜንት ላይ ፕሊዝ እያንዳንዳችሁን ነው ማነው መቻችሁ